የትግራይ ወገኖች እየነቁ ነው። የበለጠ መንቃት አስፈላጊ ነው። ቢቢሲ የእንግሊዝኛው ክፍል የአፍሪካ ተንታኝ አናሊስት በሚል የአሌክስ ዲዋልን ጽሑፍ በማጋራት በትግራይ ስለተከሰተው ድርቅ አንድ ዘገባ አውጥቷል። ለኦሮሞ ብልጽግና ታዛዥ የሆነው የህወሓት የትግራይ ክልል መንግስት በትግራይ በ1977 ዓ.ም የነበረው አይነት ረሃብ ሊከሰት እንደሚችል መግለጹ ይታወቃል። ሆኖም የኦህዴድ ብልጽግና አገዛዝ የህወሓትን መግለጫ በትግራይ የፌዴራል መንግስቱ ድጋፍ እያደረገ ነው፣ ረሃብ አልገባም በሚል ውድቅ ነው ያደረገው። አሌክስ ዲዋል የህወሓት ባለስልጣናት ዋቢ በማድረግ 3.5 ሚሊዮን ህዝብ ከነዚህ ውስጥ ግማሹ ለአንድ ዓመት የምግብ እርዳታ እንደሚያስፈልገው ነው የገለጸው። ከነዚህ መካከል 2/3ኞቹ በግብርና ይተዳደሩ የነበሩ በድርቅ የተጎዱ እንደሆኑ፣ 1/3ኞቹ ደግሞ ከቀያቸው በመፈናቀላቸው ማረስ እንዳልቻሉም ጠቅሷል። አሌክስ ዲዋል አሁንም የህወሓት የትግራይ ክልል ባለስልጣናት ጠቅሶ 1.4 ሚሊዮን ዜጎች እንደተፈናቀሉ ነው ያስቀመጠው። ከነዚህ ውስጥ አብዛኛዎቹ ምዕራብ ትግራይ ከሚባሉ ከነወልቃይት እንደተፈናቀሉ ነው ለማሳየት የሞከረው። ይህም ያለውን ነባራዊና ሁኔታና እውነታን ያላገናዘበ ዘገባ ነው። 1.4 ሚሊዮን የትግራይ ወገኖች መፈናቀላቸውን ለማወቅ በትግራይ ያሉ እጅግ በጣም በርካታ የተፈናቃዮችን ካምፖችን መመልከት ብቻ ይበቃል። የክልሉም ሆነ የፌዴራል መንግስቱ ለተፈናቃዮች አስፈላጊውን ድጋፍና እርዳታ የመስጠት ግዴታና ኃላፊነት ነበረበት። ሆኖም 4 ኪሎ ያሉት የትግራይን ህዝብን እንደ ህዝባቸው ስለማያዩ፣ መቀሌ ያሉት ደግሞ ለተፈናቃዮች ለህዝብ ተብሎ በስሙ የሚመጣውን ድጋፍ እየሰረቁና እየዘረፉ የበለጠ ጉዳት እያደረሱበት ነው። ዘረፋውና ለብነቱ ብቻ አይደለም፣ ተፈናቃዮቹም ወደ ቀያቸው እንዳይመለሱ በአካባቢው አስተማማኝ ሰላምና መረጋጋት አለመኖሩ ችግር ፈጥሯል። በተለይም ከኤርትራ ከጎንደርና ከወሎ ማህበረሰባት ጋር የእርቅ የሰላም የመግባባት ድባብ አለመፈጠሩ ነገሮችን አወሳስቧል። ለዚህም ትልቅ እንቅፋት የሆኑት መቀሌ ሆነው እየገዙ ያሉት ህወሓቶችና 4 ኪሎ ያለው የኦህዴድ ብልጽግና አገዛዝ ነው። በትግራይ ተፈናቀሉ ከተባሉ 1.4 ሚሊዮን ዜጎች መካከል ተፈናቃዮችን ለፖለቲካ ቁማር መጫወቻ እያደረጉ ያሉት ህወሓቶችና ደጋፊዎቻቸው አብዛኛው ተፈናቃይ ከነወልቃይት ነው የሚል የውሸት ፕሮፓጋንዳ እየነዙ ነው። በዚህ ዙሪያ የተሳሳቱ ሁሉ ግንዛቤ ይኖራቸው ዘንድ ግልጽ የሆኑ ነጥቦችን ማስቀመጥ አስፈላጊ ይህን ይመስለኛል። ህወሓት የጀመረችው የትግራይ ጦርነት ከመደረጉ በፊት ያኔ የትግራይ ክልል ይባል በነበረው አካባቢ ይኖር የነበረው ህዝብ ምን ያህል ነበር የሚለውን 6 ነጥብ በማንሳት እንመልከት ይላል ግርማ ካሳም። አንደኛ ከ15 ዓመት በፊት ህወሓት 4 ኪሎ ተፈጽሞ በነበረው ጊዜ የህዝብ ቆጠራ የኢትዮጵያ ህዝብ 73 ሚሊዮን ነበር። አሁን 110 ሚሊዮን ደርሷል ብንል የህዝብ ቁጥር በ42% አድጓል ማለት ነው። ያኔ የትግራይ ክልል የነበረው ህዝብ በ42% ማደጉን ስናሰላ የትግራይ ክልል ህዝብ 7 ሚሊዮን ይደርሳል። ሁለተኛ ያለፈው የህዝብ ቆጠራ ከተደረገ በኋላ ከትግራይ ውጭ የሚኖረው የትግራይ ወገኖች ቁጥር በ1 ሚሊዮን ጨምሯል። በዚህ ምክንያት ከጦርነቱ በፊት በትግራይ ክልል ይኖር የነበረው 6 ሚሊዮን ህዝብ ነበር ማለት ነው። 1 ሚሊዮን ወደ ሌሎች አካባቢዎች በመንቀሳቀሳቸው። ሶስተኛ ከ6 ሚሊዮን በወልቃይት ጠገዴና ካፍታ ሁመራና ጠለምት 800,000 በጠለምት 100,000 በራያ 300,000 የሚሆኑትን ስንቀንስ የህዝቡ ቁጥር 4.8 ሚሊዮን ይወርዳል። አራተኛ በወልቃይት ጠገዴና ካፍታ ሁመራ ከባድ ጦርነት የተደረገው በአንደኛው ዙር ጦርነት ነው። ለ3 ሳምንታት በፈጀው ጦርነት ያኔ ከባድ ውጊያዎች የተደረጉት በዋናነት በሁመራ አካባቢና ዳንሻ አካባቢ በነበረው ዲቪዥን በሚባለው ቦታ ነው። ከሁመራ አካባቢ ከ50,000 በላይ የትግራይ ወገኖች ወደ ሱዳን ተፈናቅለዋል። በሱዳን የመጠለያ ካምፖች ነው ያሉት። ከዲቪዥንና ከወልቃይት ምዕራባዊ አካባቢዎች ከጦርነቱ የተነሳና ፈርተው ተከዜን የተሻገሩ ብዙ የትግራይ ወገኖች አሉ። በተለይም የማይካድራውን ጭፍጨፋ ተከትሎ በባስ ወደ ትግራይ እንዲሄዱ የተደረጉም አይጠፉም። የወልቃይት ጠገዴና ካፍታ ሁመራ ህዝብ ከጦርነቱ በፊት 800,000 ነበር በጠቅላላው። አብዛኛው የወልቃይት ነዋሪ አማራውም ሆነ ትግሬዋ አሁንም በወልቃይት እየኖረ ነው። ከወልቃይት የተፈናቀሉት ወደ ሱዳን የሄዱትን ሳንጨምር 50,000 እንደማይሞላ ነው የነበረው ነባራዊ ሁኔታ የሚገልጸው። አምስተኛ በጠለምትና በራያ ግን ከአንደኛው ዙር በተጨማሪ በሁለተኛውም በሶስተኛውም ዙር ጦርነት በጣም ከፍተኛ ውጊያዎች ተደርገዋል። እንዲያም ሆኖ በጠለምትና በራያ አሁንም እየኖረ ያሉ የትግራይ ወገኖች አሉ። እንደው ለውይይት ያህል ግማሹ ተጋሮች ነበሩ ብንወስድ ከተጋሩ 1/4ኛዎቹ ተፈናቀሉ ብንል ከራያና ከጠለምት የተፈናቀሉት 50,000 ቢደርሱ ነው። ስድስተኛ በአጠቃላይ ከነወልቃይት ጠለምትና ራያ የተፈናቀሉት በምድር 150,000 ቢደርሱ ነው። 50,000 ወደ ሱዳን የሄዱትን ስንቀንስ ወደ ትግራይ የተፈናቀሉት 100,000 አካባቢ ናቸው። ታዲያ 1.4 ሚሊዮን ተፈናቃዮች ከየት ነው የመጡት የሚል ጥያቄ መነሳቱ አይቀርም። በትግራይ ከባባድ ውጊያዎች በተደረጉባቸው አካባቢዎች ይኖሩ የነበሩ ነዋሪዎች ብዙዎቹ ተፈናቅለዋል። በምዕራብ በኩል ለምሳሌ ከሽራሮ እስከ ሽሬ ባለው መስመር እንደ አዲ ዳሮ፣ አንዲ ነብሪ፣ አዲ ኮኮብ፣ ማያንበሳ ባሉ ከተሞችና መንደሮች፣ በቆራቲት እስከ ሽሬ ባለ መስመር እንደ ጸልሞ፣ ደደቢት፣ ማይሐንሴ ባሉ ከተሞች ይኖሩ የነበሩ በብዙ ሺዎች የሚቆጠሩ ወደ ነሽሬ ተፈናቅለዋል። በሰሜን በአድዋ ራማ መስመር፣ በውቅሮ አዲግራት መስመር፣
በደቡብ በተንቤንና በነማይጨው በመካከለኛው ትግራይና በአድዋ በአቢ አዲ መካከለኛ ከፍተኛ ውጊያዎች በተደረገባቸው ከፍተኛ መፈናቀሎች ተከስተዋል። ብዙዎች ወደ መቀሌ ነው የተፈናቀሉት። እነዚህ ወገኖች ወደ ቀያቸው እንዳይመለሱ ቤቶቻቸው መንደራቸው እንዳለ ወድመዋል። እንደገና ሌላ ጦርነት እንደማይቀሰቀስ ዋስትና የላቸውም። በጦርነት ምክንያት ከተፈናቀሉት በተጨማሪ በድርቅ ምክንያት ምግብ ፍለጋ ቀያቸውን ትተው ወደ ትላልቅ ከተማ የመጡ ተፈናቃዮች ቁጥራቸው እጅግ በጣም ብዙ ነው። ወደ ትግራይ ትላልቅ ከተሞች መምጣት ብቻ አይደለም፣ በአፋር በረሃ በኩል ወደ ጅቡቲ እየሸሹ ያሉ ቁጥራቸው እየጨመረ ነው። ከወልቃይትና ራያ የተፈናቀሉ ወገኖች ወደ ቀያቸው በማንኛውም ጊዜ መመለስ እንደሚችሉ አስተማማኝ ዋስትና እንደሚሰጡ የወልቃይት ራያ ጠለምት አስተዳዳሪዎች በተለያዩ ጊዜ ገልጸዋል። ችግሩ ግን ለህዝብ ስቃይ ደንታ በሌላቸው ህዋቶች ወደ 150 ሺህ የሚጠጉ የትግራይ ተፈናቃዮች ወደ ጎንደርና ወሎ መመለስ እንዳይችሉ ተደርገዋል። ህዋቶች ተግባራዊ ሊሆን የማይችል ወልቃይት ወደ ትግራይ ይጠቃለላሉ፣ እኛ ወልቃይትን እናስተዳደር የሚል የቅየት ቅድመ ሁኔታቸው በማስቀመጣቸው ከነ ኮሎኔል ደመቀ ዘውዱ ጋር ለመነጋገር ፈቃደኛ ባለመሆናቸው አሁንም የጀብደኝነትና የጦርነት ጉሰማ እያሰሙ በመሆናቸው ነገሮች በተወሳሰበ መልኩ ባሉበት እንዲቀጥል እያደረጉ የህዝቡን ስቃይና መከራም እያስረዘሙ ነው። ከ1.4 ሚሊዮን ተፈናቃዮች ወደ 1.2 ሚሊዮን ተፈናቃዮች እዚያው በትግራይ ውስጥ የተፈናቀሉ ናቸው። ከገጠራማ አካባቢዎች ወደ ትላልቅ ከተሞች የደቡብ አፍሪካ ስምምነት የተባለውን የኦሮሞ ብልጽግናዎችን ህወሓት ከተፈራረሙ 1 ዓመት ከ3 ወራት አለፈው። ሆኖም እነዚህን ተፈናቃዮች ወደ ቀያቸው ለመመለስ ህወሓቶች ያደረጉት ምንም ነገር የለም። 4 ኪሎ ተፈናቃዮችን ለማቋቋም ግዴታውን አልተወጣም። ህዝቡ ቢያንስ በትግራይ በረሃብ እንዳያልቅ ወደ ሌሎች የሀገሩ ክፍል ወደ ሆነው እንዳይንቀሳቀስ ዙሪያውን አጥረውታል። የህወሓት ባለስልጣናት ልጆችና ዘመዶች ወይንም ከፍተኛ ገንዘብ ያላቸው ገንዘብ እየሰጡ ካልሆነ በቀር ከትግራይ መውጣት አስቸጋሪ የሆነበት ሁኔታ ነው ያለው። በእንቅርት ላይ ጆሮ ደግፍ እንደሚባለው የትግራይ ህዝብ ለእርሱ እየሰራ እየተሯሯጠ ያለ አካል አለመኖሩ ነው። መንግስት ነን ብለው የተቀመጡት ጊዜያቸውን በስብሰባና በግምገማ ነው የሚያጠፉት። በቅርቡ የህዝቡን ችግር አስቀድሞ መፍትሄ ለመፈለግ ከመትጋት ይልቅ እርስ በርስ መወጋገዝ የጀመሩበት ሁኔታ ነው ያለው። የነጌታቸው ረዳ ቡድን እነ ፈትለወርቅ ሞንጆረኒ ላይ መነሳታቸው ከባህር ማዶ ስብሃት ነጋ ድምጹ ማሰማቱ አንድ የህወሓትን መበስበስ ማሳያ ነው። ራሱን የፌደራል መንግስት ነኝ የሚለው ቡድን የትግራይ ህዝብ ህዝቤ ነው ብሎ ከማንም በላይ የህዝቡን ደህንነት የማስጠበቅ ግዴታ ነበረበት። ሆኖም 4 ኪሎ ያለው ቡድን በስንዴ ምርት ከአፍሪካ አንደኛ እየሆነ ነው እያለ በሰሜኑ የሀገራችን ክፍል ያለውን ህዝብ በተለይም የትግራይን ወገኖች በረሃብ እየገደለ ነው። አሁንም ላለው ህወሓት ለትግራይ ህዝብ እርግማን ነው። ህወሓት መቀሌ ሆኖ በዘር ልዩነት ቁርሾና አጥር በትግራይ ህዝብና በሌላው ኢትዮጵያዊ ወገኖች መካከል አደረገም። የትግራይን ህዝብ በታሪኩ አይቶት በማያውቀው ጦርነትና እልቂት ውስጥ ዘፈቀ። አሁን ደግሞ አንደኛ ሰላምና እርቅ እንዳይመጣ እንቅፋት በመሆን ሁለተኛ ለህዝብ የመጣው ድጋፍ እየዘረፈ ህዝቡን እያሰቃየ ነው። አሁንም ላለው 4 ኪሎ ያለው ዘረኛውና ጨፍጫፊው አገዛዝ የትግራይ ህዝብ ጠላት ነው። ታላቋን ኦሮሚያ የሚላትን ለመገንባት የኩሽ ፖለቲካ በሚል ሰሜናውያን ወይንም አቢሲኒያዎች አበሾች የሚላቸውን በዋናነት የትግራይና የአማራ ማህበረሰብን በጦርነት በማውደም በኢኮኖሚ በማፈራረስ ድሆች ደካሞች የተንኮታኮቱና በራሳቸው ችግር ተወጥረው በመሃል ሀገር በአዲስ አበባ እንቅፋት ስጋት እንዳይሆን የማድረግ አጀንዳ ይዘው ነው የሚንቀሳቀሱትም። የትግራይ ህዝብ ከጎንደር፣ ወሎ፣ ኤርትራ ህዝብ ጋር እየተፈራራ ተለያይቶ በጦርነት ድባብ ውስጥ ሆኖ መኖሩ ለስልጣናችን ለአጀንዳችን አስፈላጊ ነው የሚል አቋም ነው ያላቸው ይላል ግርማ ካሳም።